በአሁኑ ሰዓት በብዙዎች ላይ መፍትሄ እንዳይኖር ህይወታቸውን እየጋረደ ያለው ምክንያት በዚህኛው በኩል መፍትሄውን ስላጠፋችሁት ነውና በአባቶች በተነሳ በፊት በአባት አምላክም ሆነ በቤተሰብ ዛር እነዚህ የመሳሰሉት የዛር መንፈሶች ይህን ነገር ነበረ ለእነሱ ሲያስቀምጡት የነበሩት። እና እንግዲህ ዛሬ ለሴቶች ነውና ለወንዶችም ቀጣይ ቪዲዮ ልሰራ እችላለሁ። እና ይሄ ሴቶች የሚጠቀሙበት ድሬ ይባላል። ይሄ ድሬ በተለያየ መንገድ የሴት ዛር ሆነ ማንኛውም የዛር መንፈሶች እነዚህ አይነትራ ብላችሁ የምትቆጥሩት አይነትራ የሚባለው እገሌ ነው ብቻ ተብሎ አይነትራ ተብሎ ብቻ አይደለም የሚተረጎመው። አይነትራ ማለት በምታየውን በመልካም ሁኔታ በአይን የምታየውን ነገር ልብ የሚመኘውን ፍላጎቱን እንዳይሞላ የሚያጋርድና አይንህ መልካም ጥሩ ነገር ምኞት እንዳይሰካ የሚያጋርድ ሲባል አይነ ጥላ በመባል ይታወቃል። ስለዚህ አይነ ጥላ የሚባሉ ብዙዎች ናቸው። አይነ ጥላ የሚባሉ የዛር መንፈሶች ናቸው። እነዚህ እርኩስ መናፍስት የሰው ልጅ በተግባሩ በምግባሩና ያው በሁኔታው እንዲጎሰቆል ህይወቱን እንዲመሰቃቀል መልካም ፍላጎት እንዳያገኝ የሚያደርጉ ናቸው። ስለዚህ መዋገድ የሚቻለው በዚህ መንገድ ነው። እሱን ብልሃተኛውን መጠየቅ ነው። ብልሃተኛ በዚህ ይሄ ድሬ ነው። ይሄ የሚታየው ደግሞ አምባር ይሉታል። ይሄ አምባር በብዙ መንገድ ለእናቶች ነው ይሄ መፍትሄ የሚያደርጉበት። ስለዚህ በዚህኛው በኩል ግዝት ተደርጎ ያ ላይ ደዌ ላይ ነፃ መውጣት ይቻላል። እንግዲህ ይሄ የሚታየው እንትኑ ይሄ ደግሞ ለአሁኑ ያሳየኋቸው ለክርስቲያኖች ነው። ይሄኛው ደግሞ የሚታየው ደግሞ የሙስሊም ነው። ይሄ የሙስሊም እንደ ድሪ የሚጠቀሙት ከአንገት ላይ የሚለብሱት የሙስሊሞች ነው ይሄ ማለት ነው። ይሄ ደግሞ ብር ነው። እንትን ያው ከእጅ ላይ የሚያስገቡት አምባር ነው። ይሄ አምባርም ለእነሱ ለሙስሊሞች ነው የሚጠቀሙትና በተለያየ መንገድ ይሄኛውን መፍትሄ የሚያደርጉበት የራስ የቻለ ሚስጥር አለው። ያው ሚስጥር ስላለው እሱን እንግዲህ ለጥያቄ ካላችሁ በኮሜንት ማስቀመጥ ትችላላችሁ። መልስም ያልገባችሁ ሰዎች መልስ መስጠት እችላለሁ ማለት ነው። እንግዲህ በተቻለ መጠን ይሄኛውን ነገር አውልቃችሁ ጣሉት ብላችሁ እናቶቻችንን የምታንገራግሩ ሰዎች ያው እንግዲህ ነገ ምን ያህል አጋጣሚ እንደሚገጥም አታውቁትም። አመንክም አላመንክም ከዚህ ውጪ የዛር መንፈስ በጸበልም በመፍትሄም በእጽዋትም መፍትሄ ምናልባት ለማግኘት ትንሽ ስለሚከብደው በዚህኛው ይሄ የራሱን ምስል ሳገኝና እሱ የሚፈልገውን ነገር ሲያሟሉ በዚህ በኩል እዚህ ጋር ተሰፍሮ ይሄዳል ማለት ነው። ዛብሎን ነኝ። በሌላ ቪዲዮ ውስጥ የምንገናኝ ጨርሰን